በእርጋታ እኛ በእርጋታ ጠብቀን በእርጋታ አይልሽ እርጋታም ሆነ ምንም ሆነ ስንገባ እኮ እኛ ስንገባ ነገሩን ማምታታትና ህዝቡ እንዳይረዳ ስለፈለጉ እንጂ ልጁ እዚህ ቁጭ ብሎ ነበር። አንደኛው ሊቀመንበሩ እንዴ አብረውና ፎሎት እናስደርጋቸው አልነበረ እንዴ? እሺ ምንድነው ያለሽ? እዚህ እኛ የምንፈልገው ድርጅቱ ይርዳ፣ ግን እኛ በድርጅቱ አካውንት ከድርጅቱ ጋር መርዳት አንፈልግም። እኛ በራሳችን በግላችን ታኩር በአንተ ስም አካውንት ከፍተህ ይዘና ስንል ምንድነው ያለው? እሱ ራሱ እዚህ የነበረው ሊቀመንበሩ ከጀርባው አድርጎት ገብቶ ነበር። አይ እናንተ እንደ አይዟችሁ እኛም እንሳተፋለን በርቱ ነው ያለ። ስለዚህ እኛ ድርጅቱ ጋር የተገናኘ ነገር እርዳታ አልተደረገ፣ ስለ ድርጅት የማያገባንም። አንድና አንድ ታኩርን ስንጠይቀው ታኩር ሌላ አካውንት መክፈት አልችልም፣ የድርጅቱ አካውንት ነፃ አድርገው አዲስ አካውንት ሰጥተውኛል አለ። ጀምር እንጂ በድርጅቱ ጋር የረዳ ሰው የለም። በቃ ወንድሜ እኛ ሲጀመር ዲልም አላደረግንም። ድርጅቱ ጋር ረድተን ድርጅቱ እንዲሰጥልን የሚል ዲል አላደረግንም። እኛ ታኩር አካውንት ብለን ስንል የግለሰብ አካውንት የሁሉ ትራንዛክሽን ስለማይሆንበት በድርጅቱ ልጠቀም አለ። እሻልን ድርጅቱም አብሮ ሲሰበሰብ ቁጭ ብሎ ነበር። አሁን እኮ ይውል ወንድሜ እነሱ በቂ ማብራሪያና መግለጫ አላወጡም። ይህንን ብር አንፈልግም የሰንበዴ የሚል ነገር አላወጡም። መግለጫውን በደንብ አንብበው ወንድሜ። እንደዛ አይነት ችግር አገቡም ጋይስ። እዚህ ላይ ምንልስ አታረጉም። በቃ አትገቡም። እኔና ጆከር ተነጋግረን ይኸው እየጨረስን እየሰማችሁ ነው። ስለዚህ ድርጅቱ ከኛ ጋር ችግር ካለበት የተሰበሰበው ገንዘብ ትክክለኛ ካልሆነ ወይም ደግሞ የተሰበሰበውን ገንዘብ አልሰጥም የሚል ከሆነ አሁንም መጥቶ ማሳወቅ አለበት። እንደ ቁጭ ብሎ እንደሰበሰበ ቁጭ ብሎ እንዳሰባሰበን መምጣት አለበት። ለዚህ ደግሞ ጊዜ መስጠት አለብን። ስለዚህ ወንድሜ አሁን ብሩም እየገባ ነው፣ ትናንትም እየገባ ነው፣ ዛሬም እየገባ ነው። ታኩርም ስልክ እየመለሰ ስላልሆነ ትንሽ እንረጋጋና ታኩርን እንጠብቀው። እኛ ኃላፊነት የሰጠነው ለታኩር አይደል ወንድሜ? አሁንም እኮ በታኩር ዙሪያ ያለውን ነገር አቀዝቅዞ መጠበቅ ነው። ታኩር የሚለውን ነገር እንጠብቃለን። ድርጅቱ ግን ለዛ ለተደረገ እርዳታ ድርጅቱ የሚያገባው ነገር እሱን አይመለከተውም። እኛ ቁጭ ብለን ለሰንበት ማክበር ማንም አይመለከተውም። ሰብስበናል። ብራችንን በምንፈልገው መተን ወስደን መስጠት እንችላለን። ምክንያቱም ድርጅቱ አካውንት ስለዚህ መማር እንኳ ገብታ እሱ ሲያብራራ መማር ከታች ብዙ ሰው ጥያቄ ስላለው ያብራራው ይሄን የመሰለ ነው። ድርጅቱ እንደ እርዳታ ነው አካውንቱን የሰጠ። እዛው ቤት 20 ምናምን ሺህ ሰው እያለ እኔ ተናግሬያለሁ፣ እሱን ተናግሯል። ድርጅቱ መግለጫ ወጣ፣ አቡበከር ተናገረ፣ እንትና ተናገረ። በድርጅቱ የረዳ ሰው የለም። በቃ ድርጅቱ መግለጫ ወጣ፣ ጥላቻውንና ለህዝብ እዛ የተቸገሩ ወገኖቻችን እንዳይደርስ ምቀኝነት ነው። ግን በድርጅቱ አልተረዳም። በአዲስ አካውንት ነው የተረዳ። ለታኩር እንደ ትብብር ነው የሰጡት። በቃ ስለዚህ ታኩር ድርጅቱ ሚሊዮን ጊዜ መግለጫ ወጣ፣ እንትና ተሳሰረ። የሚያገባው ነገር የለም። ድርጅቱ በድርጅቱ አልተረዳም። አራት ነጥብ። ታኩር ላይክ ጊዜ እንዲኖረው እሱም ከችግር ውስጥ እንዳይገባ ምንም አይነት ነገር እንትን እንዳይል መረጋጋት መቻል አለብን። በቃ አለቀ። ከዛ ውጪ ብራችን የተሰበሰበው ከማንም ጆከር ግን ጤነኛ ነህ? እኔ በጣም ጤነኛ ነኝ። አንቺ